يا قوم ممشيت ኧረ እንትን አለ قوم ممشيت يا قوم ممشيت أنا ገንፎ ምንቸት يا ገንፎ የስናፕኪንግ መንፈስ ይላል አበባየሽ አበባየሽ ባልንጀሮቼ ግቡ በተራ እንጨት ሰብሬ ቤት እስክሰራ እንጨት ሰብሬ ቤት እስክሰራ ቤቴን ሰርቼ የለኝም አጥር ቆይ ናምጪ እንጨት ዘራለሁ ኤባ እንዴ እሱን ትሆነ እሱ ብድግ አድርጋ አታመጣም እና እሱን አምጣው በቃ እንት ወንዶች ናቸው አበባዮሽ አይባልም እንደ ባህላችን አበባዮሽ መንፈሳዊ ትርጉም አለው በነገራችን አበባዮሽ መንፈሳዊ ትርጉም እንዳለው እንጨት ሰብሬ ቢለው ለምሳሌ ሙሴ ባለዛ አንሰማህም እኛ አንሰማህም ጆኒ በባለፈው አመት ማረን ብለሽ ትዘይልሽ ወንድም አንሰማህም እኛ ጆኒ ምን ሰሞን ለይተናል በሌና በቃ ላይ የሚያፍር አፍርበታለሁ አንተ ነስጥሮስ እንደ ጨርቆስ ነስጥሮስ ምንድነው ቀን አልሰጠም ምግባር ካለው ሰው ሃይማኖት ካለው ሰው ተማሪ ይላል ዳንሽ አንቺ ልምሰሚ እንደዚህ ነው አይሰማህም ሙስሊም ሚስጥር አለ ትላለህ ምግባር ካለው ሰው ለ3000 ምና ሃይማኖት ካለው ሰው ተማር ነው ምግባር እንት ወንድም እኔ ማድረግ ያለብኝ እናቃለሁ ራሴን ይገሳስ በባለ አንጅሰን እስቲ ተመለከ የተለከውን ማምለክ ይችላል ለምን ማንም ይለኝ በጎች አንድ በረት መሆን አለበት ዝም በጎች አንዱ ፍቅር አንዱ ሸለፈታ ማለት ነው ይላል አልጾመም በልታል ደግ ስራ እንጨርቅ ባንዴ ደግሞ ምንድነው ኮንክ አዲሱ ወንጌል ነው ዳኒ አካፍ ገባ ከዚህ ኬኩን አልበላ ወዳ ይሶል ዝመረ ካፍ ነው እንጂ ካፍ የሚገባው ሁላ እሱ ራሱ ነግሮኝ ራሱ ነግሮ በነጋታው ሄዶ በላ ታዲያ ከዚህ ምን ስጋ ደካማ ነው ማለት ነው ስጋ በጣም ደካማ ነው በጣም ደካማ ነው የምትስጋ አንተ አትደክ ብቻ ያሳማ ስጋ ማለት ድንጋይ ወርወር ብዙ ያቺን አንቻት ሰበባዩ ነገ የሚከብረው ባላችን ጠልቅ የኔ ያለው እና እንደዚህ ያስረኝ ነገር ገምገመ የኛ መለየት አለ መለየት አለ እግዚአብሔር የኛ ነው ባሉ መለየት አለ የኛ ሆነ የኛ ነው እንጂ ባላችን ይጫላል እግዚአብሔር እና ከብሮ አበባሽ ተለቆይ ነው ዋዚሞ መበጥበጥ አይ ስለ አዲሱ እርግጥ ስለ አዲሱ ኤጅ ሙቭመንት ምናምን ፋስተኛ ትምህርት እንድንድን ነው የምፈልገው ግቢ ሁለታችን ብቻ ሌላው ሶሊግ አበባይ ጆን ያምጣው አዲሱ ስልክ ያደ ጨፍሩ ከናል ጨፍራችሁ ኢቫ በዛ በኩል ቢሮ ቤልጋ ተዘግዩዋለሽ አማ አዲሽን አይሷ ማሶላ ከሰራን እንዳለ ሸሜሽ ታበ ሸታበባ ሰተለኝ ከርማ
ምን በይልን አንቺ በይልን እናት ከነ ልጅ አይላል። አይጠፋም። ምንም ቢጠፋ እኮ የሰው ልጅ ብቻ ጭንቅላታችን ያለ ባይጠፋው በማይጠፋው መዝግቡት ይላል ወንጌል እና ፈጽሞ ለጨዋታ ብዬ ነው እንጂ እኔ እንደዛ ላይ አንከራታት ወሬ ብንገባም በአዳማ መንገድ ብንገባም እንደዛው ብንሄድ አበባ ይወስ 2016 በ67 አልፏል። አንተ ነቃዳን ገጠበ ገባ ቤቷ ለምለም ለምለም በቤት ኮዳይ ኮለል በይ አደይ አይ አበባ ስትለኝ ከርማ አይ እብደት እኮ ነው፣ እብደት እኮ ነው። አሁን እንድናለን ኃይሉ ፋሚሊ ከብዶኛል። ወደ አንተ ወደ እሳቱ እንክተት እንዴ? ኧረ እሑድ እኮ ነው እንክተት። እስኪ ዲሜጥሮስን ትሆናለህ አንድ ትውስጥ እሑድ መረቀው ብራዘር ከተሃለሁ ለኩርስ አንድ አመት ልክሰል ይግሊ ልጄ ነው ብራዘር ወርቀት ወረቀት ጃስም እንዴት ነው ኤብረር ብዬ ታየ በካሜራ ኤብረር ብዬ በቀበለው አሳብ ተቆጣኛለሽ ያለው እንጀራ እናት ወር ነው ያሳደገች እንጨ ቆጥሬ ምድር እንዳሽዋ በዛላል ብሎ ተላብራለ። አሬ ሙሴ ምናምን ተማረው ተሰምተኛ አንተ ወሰስ ጉዳዩ እኮ የማው ጉዳይ አይደለም፣ የማንቃት ጉዳይ ነው። እውቀት የእውቀት ጉዳይ ሲጣን መቀር ዘ ኒው ኤጅ ሙቭመንት ይባላል። ላይ እውቀት ብርሃን ነው ይላል። መጀመሪያ እይታ ከዛ ድምጽ የሰው ልጅ ኢሜጅ ነው። ከዚህ ውጪ ሊወጣ አይችልም። እንደዚህ ያልከው ጀነጅናችሁ አንተ አይደለ ትምህርት እያመጣ የቡልጋሪያ ትምህርት እያመጣ ቡልጋሪያ ነው አቢያውን ይገባል ለትምህርት አባው ነው አለ ምን ያው ቤት ስንት ጉድ እኮ ጋሽ ተመስገን እኮ እንደ እሱምስ ምን አረጋ ያው በሱ ምክንያት ትውልዱ የሚያከሽፍ ነገር ነው። በኋላ አዲሱን ዓመት እንደዚህ ነው የተቀበለው ወሽልው ባላፍት ዓመት ጠብቀ እንደሚለውጡ ሰዎች አቱን አሜን በል። በጊዜ ሳይሆን በራስ ጊዜ ተለወጥ። በጊዜ ሳይሆን በራስ ጊዜ ተለወጥ።